የጌታ ሰላምና ጸጋ ይብዛላችሁ። ዕብራውያን ምዕራፍ 12 ቁጥር 25 ጀምሮ ያለውን አንድን ላንብብላችሁ። እንደዚህ ይላል፣ የምናገረው እርሱን እምቢ እንዳትሉ ተጠንቀቁ። እምቢ እንዳትሉ ተጠንቀቁ። እነዚህ ከምድር ሆኖ ሲያስጠነቅቃቸው የነበረ እምቢ ባሉ ጊዜ ካላመለጡ እኛ ከሰማይ የመጣው ከሰማይ የመጣ ሲያስጠነቅቀን ከእርሱ ብንርቅ እንዴት ልናመልጥ እንችላለን ብሎ ይጠይቃል። ከዛ በኋላ እንደዚህ ይላል፣ በዛን ጊዜ ድምፁ ያናወጠው ምድር ነበረ። በዛን ጊዜ ድምፁ ያናወጠው ምድርን ብቻ ነበረ። አሁን ግን በደንብ አስቡበት። እዛን ጊዜ ድምፁ ሲመጣ ምድርን ብቻ ነበር ያናወጠው። አሁን ግን ምድርን ብቻ ሳይሆን ሰማያትንም አንድ ጊዜ ደግሜ አናውጠዋለሁ ብሎ ቃል ገብቷል። ቁጥር 27 አንድ ጊዜ ደግሜ የሚለው ቃል የሚያመለክተው የማናወጡት ጸንተው ይኖሩ ዘንድ የሚናወጡት ይኸውም የተፈጠሩት የሚወገዱ መሆናቸውን ያሳየናል ማለት ነው። አንድ ነገር ልብ ማለት ያለብን ምንድን ነው? ከቁጥር 25 ጀምሮ ያለውን ስንመለከት ድምፅን ሰምቶ ከሰማይ ድምፅን ሰምቶ መልእክት ተናግረው ሊያመልጡ ያልቻሉ ሕዝቦች ነበሩ። አሁን ደግሞ ከሰማይ ለራሱ መጥቶ ነገረን። የትላንትና ሰዎች ሊያመልጡ ስላልቻሉ፣ በብሉይ ኪዳን የነበሩ ሰዎች ስላልቻሉ፣ ስለተፈረደባቸው ሰምቶ ስላልተመለሱ እዛን ጊዜ ሰዎች ናቸው ነበሩት። በሰዎች በኩል የእግዚአብሔር መንፈስ ይመጣና በሰዎች ይጠቀምና ይመለሳል። በአዲስ ኪዳን ዘመን ግን ኢየሱስ ክርስቶስ ለራሱ መጣ፣ ለሰዎች ተናገረ። በብሉይ ኪዳን ሰምተው ከእግዚአብሔር ሰምቶ ለሰዎች ተናግረው በሰው በኩል ሰው የሰማውን ራሱ ሊያመልጥ ያልቻለ በእግዚአብሔር በኩል መጥቶ የተነገረው እንዴት ልናመልጥ እንችላለን? ማምለጡን ካን አንችልም። በዛን ጊዜ ድምፁ ምድርን ብቻ ነበር ያናወጠ። አሁን ደግሞ እግዚአብሔር ራሱ ስለመጣ ምድርንም ሰማይንም የሚያናውጥ አምላክ ስለሆነ ያናውጣል ማለት ነው። ምድር ትናወጣለች፣ አሁንም ትናወጣለች። ይቀጥላል መናወጥ። ምድር መናወጥ፣ የምድር መናወጥ ይቀጥላል። የመንግስታት መናወጥ ይቀጥላል። የነገስታት መናወጥ ይቀጥላል። የሀገራት መናወጥ ይቀጥላል። ይሄንን አውቃችሁ መኖር አለባችሁ። መናወጥ፣ ነውጥ፣ ችግር፣ መንቀጥቀጥ፣ አንዱ ሌላን መግዛት፣ አንዱ ሌላን መደብደብ፣ አንዱ ሌላን መግደል ይቀጥላል። የማይቆም ነገር መሆኑን ማወቅ አለባችሁ ማለት ነው። ለምንድን ነው እንደዚህ የሆነ ብሎ መጠየቅ አይቻልም ስላለ ማለት ነው። ስለዚህ ትንቢተ ሐጌ ላይም ያለው መልእክት ይሄ ነው። ሁሉን የሚገዛ እግዚአብሔር ጸባዖት ሐጌ ምዕራፍ 2 ቁጥር 6 ላይ እንደዚህ ይልና በቅርብ ጊዜ እንደገና ሰማያትንና ምድርን ባህሩን የብሱን አንድ ጊዜ አናውጣለሁ ይላል። ስለዚህ ምድር ስትናወጥ፣ ዓለማት ስናወጥ፣ ነገስታት ስናወጥ፣ ሁሉም ነገር ስናወጥ እኛ ከነሱ ጋር የምንናወጥ ሰዎች አይደለም። ቢኮዝ ኦፍ የእግዚአብሔር ልጆች ነን። ቢኮዝ ኦፍ የእግዚአብሔር ዜጋ ነን። የእግዚአብሔር መንግስት ዜጋ ነን። አንድ ነገር ልብ በሉ። ትላልቅና ሀያላን ሀገራት የሆነች ሀገር ለመምታት ሲፈልጉ አምባሳደሮቻቸውን ያወጣሉ፣ ይወስዳሉ ወደ ራሳቸው። ከተማን ማጥፋት ሲፈልጉ፣ ሀገራትን ማጥፋት ሲፈልጉ ራሳቸው እቅድ ሲኖራቸው የራሳቸውን ዜጋ መጀመሪያ ይወስዳሉ። ከዛ በኋላ ድብደባው ይጀምራል። ከዛ በኋላ ችግሩ ይቀጥላል። ያቺ ሀገራት ትናወጣለች።
just like this እግዚአብሔር ምድርን ሲያናውጥ ለልጆቹ ጥንቃቄ ያደርግላቸዋል። ኢየሱስ ክርስቶስ የተናገረው ምንድነው? እኔ ከዓለም እንድትወጡ አይደለም ነው። በዓለም ውስጥ ሳላችሁ የዓለም ብርሃንና የዓለም ጨው የሆናችሁ እንዴት ኖሩ ነው እንጂ ከዓለም ሊለያችሁ ለብቻ ኳራንቲን እንድትገቡ አይደለም ማለቱ ነው ማለት ነው። ስለዚህ እግዚአብሔር ምድርና ዓለም ሲያናውጥ ለኛ ጥንቃቄ ያደርግልናል ማለት ነው። እኛ ሰላም አለን፣ ምድር ስትናወጥ እረፍት አለን። ከምሰቃዩት ጋር አንሰቃይም፣ ከምቸገሩት ጋር አንቸገርም። ምክንያቱም እግዚአብሔር ለኛ ፕሮቴክት ስለሚያደርግልን፣ ኬር ስለሚያደርግልን፣ ስለምጠብቀን አንዳንድ ጊዜ ደግሞ ይወስደናል። የማይመቹ ሁኔታዎች የማይመቹ ቦታዎች ከሆኑ ይወስደናል ወደ ራሱ ማለት ነው። ስለዚህ ደግሞ እኛ ሞትን አንልም፣ እናርፋለን። በእግዚአብሔር በአባታችን ቀኝ እረፍት እንይዛለን። ጌታ ይባርካችሁ።